በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥር 6 በዚች ቀን የክብር ባለቤት ጌታ ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ፈጸመ። ልሳነ ዕፍረት ሐዋርያ ጳውሎስ ጌታ ክርስቶስ በሥጋው ግዝረት ተቀበለ፣ ለአባቶቻችን የተሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ። ለብዙዎች ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እርሱ ግን እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያት የሚያገኙበት ሆነ ነበር። ጌታችን ግን የግዝረትን ፈጸመ። ለእኛ በግዝረት ፋንታ የክርስትና ጥምቀትን ሰጠን። የፋሲካው ቂጣ በበላ በእርሱም ፋንታ ስጋውና ደሙን ሰጠን። የከበረ ወንጌል ጌታ በስምንተኛው ቀን በተፈጸመ ጊዜ ሕፃኑን ሊገርዙት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት። እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቁ አረጋዊ ዮሴፍና እንደ ሕጉ ልጅ እንዲገርዘውና ስሙንም እንድንሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዘውን ባለሙያ መጣ። ባለሙያም ሕፃኑን ጌታ ኢየሱስ ክርስቶስ በእናቱ በንጽሕት ድንግል ማርያም ክንድ ላይ ያየው እንዲገርዘውም ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስ ክርስቶስ መልሶ እንዲህ አለው፣ ባለሙያ ገራሽ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያ ሌሊት ካልሆነ በቀር ደሜ አይፈስም። ጎኔም በጦር ሲወጉ ያን ጊዜ ውሃና ደም ይፈሳል። ለአዳምና ለሚያምኑ ልጆች መድኃኒት ይሆናል። የክብር ባለቤት ጌታ ኢየሱስ ክርስቶስ የተናገረው ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜ ምላጮች በእጆች ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችን ማርያም ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ይህ ልጅሽ ስለ እነርሱ ነቢያት ትንቢት የተናገሩት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚህ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ። ትገርዘኛለህ ወይስ ተውኸኝ? ወይስ የአባቶች አባት እንዳደረጉት እኔን ላድርግ? ያም ባለሙያ አባቶች አባት እነማን ናቸው አለው። ሕፃኑም ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድመ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ሰጠኝ አለ። ያን ጊዜ ያ ሰው በእጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ ጌታ ግዝረትን የማይመረመር ሆነ። እንዲሁም ወደ ሐዋርያት በተዘጋ አዳራሽ በመግባቱና በመውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታው በመገረዝ ከሥጋ ምንም ሳይቆረጥ ተገለጠ። አዳምና ልጆችን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰውን ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉን እንዲፈጽም አስቀድሞ አዘዘ እንጂ። ባለሙያ ገራዥ ተአምር ባየ ጊዜ ሕፃኑ ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታ ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ከዚያ በኋላ ከጌታ ከኢየሱስ ክርስቶስ ከታምራቱ ያየውንና የሰማውን እየተናገረው ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋር ማየው ከሚሆን ከመንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትር ለዘላለሙ አሜን። በዚች ቀን ዳግመኛ አባቶቻችን የኖህ ዕረፍቱ መታሰቢያ ነው። እርሱም ከአባቶቻችን አዳም 10ኛ ትውልድ ነው። እርሱም ከታናሽነት ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውኃ እንደሚደመሰስ አምላካዊ ምስጢር የሚያይ ሆነ። ስለዚህም ፊቱን የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመት የድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚያ በኋላ ሚስት እንዲያገባ ጌታ ባዘዘው ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘር በቀር የሚተርፍ እንደሌለ ነገረው። አቡዚር ልጅ የሆነች ሃይከል የምትባል ሴት አገባ። ወደ እርሷም 3 ጊዜ ገባ። ሴም፣ ካምና ያፌትን ወለዳቸው። ከዛ በኋላ እግዚአብሔር ኖህን እንዲህ አለው፣ ከዚህ ከደብር ቅዱስ እንጨቶች ቁረጥ፣ 4 ማዕዘን አድርገህም ለአንተ መርከብን ስራ። በውጯንና ውስጧን ደሮ ማርና ሙጫ ልቅልቃት አለው። አቆልቋዋን 300 ወርዷን 50 ቁመት 30 ክንድ አድርገህ ስራ አለው። ለዚያችን መርከብ መስኮት አውጣላት። አንዲት ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ ጎን ደጃፍ አወጣላት። አዳራሽነዋ መርከን ሰራላት። 3 ክፍል አድርጎ ሰራት። በመጀመሪያ ክፍል ለአራዊት ለእንስሳት ይሁን። ሁለተኛ ክፍል ለዋፍና ለተንቀሳቃሽ ሁሉ ይሁን። 3ኛው ክፍል ለአንተና ለልጆች ለሚስቶች ጋር ይሁን። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ። በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንሃል። ከዚያ በኋላ ኖህ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ እንጨትን
ደወል 3 ጊዜ እንደሚደወልበትን ሰራ። በመጀመሪያ ለስራ እንዲሰበሰብ፣ ሁለተኛም ለመብል ሲሆን፣ ሶስተኛም ለረፍት ነው። ከጥፋት ውሃ ስለመዳን መርከብ ሲሰራ ከቃየል ልጆች ኖህን አይተው ዘበቱበት፣ እንዲህም አሉ፣ የሽማግሌ አብዷል። ውሃው ወደ ተራራ ራስ ይወጣል እንዴት ይለናል? ከዚያ በኋላ ኖህ አባታችን የአዳም ስጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከብ አስገቡ። ኖህም ወደ መርከብ ገባ። ሚስቱም ልጆቹም የልጆቹ ሚስቶች ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዋፍም ተባትና እንስሳ ሰባት ንጹሐን ካልሆኑ እንስሳትም ሁለት ሴትና ወንድ አስገባ። ከዚያም በዚያች ቀን ምንጮች ሁሉ ተነደሉ። የሰማይ መስኮት ተከፈተ። በምድር ላይ 40 ቀንና 40 ሌሊት ዝናብ ሆነ። ውሃውን ሞልቶ መርከቢቱን አንሳፈፋት። ምድርም ለቀቀች። ውሃውን በምድር ላይ እጅግ በዛ። ከሰማይ በታች ያሉት ረጃጅም ተራሮች ሸፈነ። ውሃውን በላያቸው 15 ክንድ 15 ክንድ ያህል ከፍ አለ። ስጋ የለበሰ ሁሉ ከአዋፍም ከእንስሳም ከምድር አራዊት ሁሉ በምድር የሚኖርም ሰውም ሁሉ ሞተ። ውሃውን በምድር ላይ 150 ቀን አየለ። እግዚአብሔር ኖህን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶችን ሁሉ ከነፋስንም በምድር ላይ አመጣ። ውሃውንም ጎደለ። ቀላዩ ምንጮችም ተደፈኑ። የሰማይ መስኮት ተዘጋ። ከሰማይ የሚወርደው ዝናብም ቆመ። ውሃውም እያለቀ ከምድር ይሸሽ ጀመር። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር በ12ኛው ቀን በ17ኛው ሰርቅ ሌሊት በአራራት ተራራ ላይ ያረፈች። ውሃውም እስከ 10ኛው ወር ድረስ እየጎደለ ይሄድን ነበረ። 11 ወርም በሆነ ጊዜ ከወሩ በመጀመሪያ ቀን የተራራዎች ራሶች ታዩ። ከ40 ቀን በኋላ ኖህ የሰራው መርከቧን መስኮት ከፍቶ ውሃውን በምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃ ከምድር እስከ አለቀ ድረስ አልተመለሰም። ከእርሱም ቀጥሎ ውሃውን ከምድር ላይ ጎድሎ እንደሆነ ታይ ዘንድ እርግብን ላካ። እርግብ ውሃም የምታሳርፍበት ቦታ አላገኘችም። ወደ እርሱ ወደ መርከብ ተመለሰች። ውሃውንም በምድር ላይ ነበርና እጁን ዘርግቶ ወደ እርሱ በሆነ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድር ታይ ዘንድ እርግብን ላካት። እርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበር። ኖህም ውሃውን ከምድር ላይ እንደጎደለ ባወቀ 7 ቀንም ቆይቶ ዳግመኛ እርግብን ላካት። ደግሞ ወደ እርሱ አልተመለሰችም። የኖህ ዕድሜ 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃ ከምድር ላይ ተራቆጠ። ኖህም የሰራውን መርከብ ድፍነት ገለጠ። ጨረቃ ሰርቅ ባደረገች በ12ኛው ቀን በሁለተኛው ወር ምድር ደረቀች። እግዚአብሔር ኖህ አንተ ሚስት ልጆችም የልጆችን ሚስቶች ከአንተ ጋር ያለም ሁሉ ከመርከብ ውጡ አለ። ኖህም ወጣ፣ ሚስቱም ልጆቹን የልጅ ልጆች ሚስቶችን ከእርሱ ጋር። እንስሳት ሁሉ ወጡ። ኖህም ለእግዚአብሔር መሰዊያ ሰራ። ከእንስሳት ከወፍ ንጹሕ ከሆነው ሁሉ በመሰዊያ ለመስዋዕት አቀረበ። እግዚአብሔር መልካም ማዛን አሸተተ። እግዚአብሔር እንዲህ አለ፣ ስለ ሰው ክፋት ምድር ሁለተኛ እንዳላጠፋ ተናገር። በሰዎች ልቦና ክፋት ነጻነታቸውን ጀምሮ ሁልጊዜ ጸንቶ ኖረዋልና ከዛ በፊት እንዳደረጉት ስጋ የለበሰውን በሕይወት ያለ ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር በመከር ቅዝቃዜና ሙቀት፣ በጋና ክረምት፣ ማልትና ሌሊት አይቋረጥም። እግዚአብሔር ኖህና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሞሏት፣ ግዙአት። ከእናንተ ጋር ኪዳኔን አጸናሁ። እንግዲህ ወዲህ ስጋ የለበሰ ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከል በምድር መካከል መሐላያን ምልክት አድርጌ ቀስተ ደመና በውስጥ አኖራለሁ። ከጥፋት በኋላ ኖህ ምድር ወፍራት ያርሳትም ጀመር። የወይን ተክል ተከለ። ወይንም ጠጥቶ ሰክሮ በድንኳን ውስጥ ተራቆተ። የከናን አባት ካም አባታቸውን እርቃን አይቶ ሳቀ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። የአፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ አደረጉ። የኋሊት ሄደው የአባታቸውን እርቃን ሸፈኑ። ፊታቸውን ወደ ኋላ ዞሩ። የአባታቸውን እርቃን አላዩም። ኖህ ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖህም እንዲህ አለ፣ ከናን የተረገመ ይሁን፣ ለወንድሞች ተገዢ አገልጋይ ይሁን። የሴም ፈጣሪ እግዚአብሔር ይመስገን። እግዚአብሔር የፊትን አገር ያስፋ፣ በሴም ቤትም ይደር። ከናን አገልጋይ ይሁን። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። የኖህም መላ ዕድሜው 950 ሆነ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የነቢዩ ኤልያስ በሕይወት ሳለ በስጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ነው። ለፈጣሪው ቀና የሆነ የዚህ ነቢይ በንጉሱ በአካብና በአስጸያፊ በሆነች በሚስቱ በኤልዛቤል
እግዚአብሔር ስለ ክፉ ስራቸው በሰውነቱ በየዕለቱ ትክድ ነበር። ከዚያ በኋላ መንፈስ ተበሳጨች። አካብም በእነዚህ ዓመታት ካፌ ቃል በቀር ዝናብ አልጣል እንዳይወርድ በፊቱ የቆመና የእስራኤልን መልአክ ፈጣሪ እግዚአብሔር ይኸው ነው አለ። እግዚአብሔር ቃል ወደ ቴዎብስታዊ ወደ ኤልያስ መጥቶ ከዚያ ቦታ ወደ ምስራቅ ሄደ፣ በዮርዳኖስ አውራጃ ባለች በኮራታ ከዚያም ወንዝ ተወሰወረ። ከዚያም ወንዝ ውሃን በጠጣ በዚያም ይመገቡ ዘንድ ቆራችን አዘዛቸው አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቆራዎችም ጠዋት ዳቦ ማታ ስጋ ያመጡለት ነበር። ከዚያ ወንዝ ውሃ ይጠጣል። ከብዙ ወራት በኋላ ያ ወንዝ ደረቀ፣ ዝናብን በምድር ላይ አልዘነበም። እግዚአብሔር ቃል ወደ ኤልያስ መጣ። ተነስ፣ የሴዶና ክፍል ወደምትባል ወደ ስራፒታ ሄደ፣ በዛ ተቀመጥ፣ ዳሴት በዚያ ትመግብ ዘንድ ነው አዝዣለሁ አለ። ተነስቶ ወደ ስራፒታ ሄዶ ወደ አገር አደባባይ መግቢያ ሲደርስ በዚያ እንጨት ስትለቅም አንዲት ዳሴት አገኘ። ኤልያስ በኋላ ቆሞ ጠርቶ ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛም ከኋላ ጠርቶ እግረ መንገድችን በእጅሽ ቁራሽ እንጀራ አምጪልኝ አለት። ያች ሴትን በማድጋ ካለ ከእፍኝ ሙሉ ዱቄት ማሰሮ ካለ ከጥቂት ዘይት በቀር እህል እንደሌለ ፈጣሪ እግዚአብሔር ይኸው ነው። እነሆ ጥቂት እንጨት ለቅማለሁ፣ ሂጄም ልጅና ለአንተ አዘጋጃለሁ፣ በልተነው እንሞታለን አለችው። ኤልያስ በእግዚአብሔር እመኚ፣ ሂደሽ እንዳለ አድርጊ፣ ነገር ግን ለእኔ አስቀድመሽ ትንሽ አምባሻ ጋግሪልኝ አምጪልኝ፣ ለልጅህና ለአንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብ እስኪዘንብ ድረስ በማድጋሽ ያለው ዱቄትን በማሰሩ ያለሽ ዘይትም አይታለቅም አላት። ያቺ የሴት ሚዳ አዘጋጅታ እሷና እሱ ልጇም በሉ። ከዚያ በኋላ የባለቤቷ የዚያች ሴት ልጅ ታመመ፣ ነፍሱም ከስጋው እስከምትለይ በሽታው ጸናበት። ያቺ ሴትም ኤልያስ ኃጢአቴን ታዘክረህ ልጄን ይሞት ዘንድ ወደ እኔ የመጣህ ነቢይ እግዚአብሔር እኔ ከአንተ ጋር ምናለ? አንተስ ከእኔ ምናለህ አለችው። ኤልያስም ያን ልጅ ስጭኝ ብሎ ከቅፏ ላይ አንስቶ እርሱ ወደሚያድርበት ሰገነት አውጥቶ ባልጋ ላይ አስተኛው። ኤልያስ ወየውልኝ አቤቱ፣ እኔ በዚች ሴት ዘንድ አድሬያለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚች ሴት ጩኸት ስማ አለ። በዚያን ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርም አቤቱ ፈጣሪ የዚህ ልጅ ነፍሱን ከስጋው ጋር ተዋሃድ ብሎ ለመነ። እግዚአብሔር ኤልያስ ልመና በሰማ በዚያን ልጅ ነፍሱ ላይ ከስጋው ጋር ተዋሃደ፣ ዳነ። ይህም ሕፃን ነቢዩ ዮናስ እነሆ ይናገራል። ከዚያ በኋላ እግዚአብሔር ኤልያስ በምድር ላይ ዝናብን አዘንማለሁ እና ሂድ ለአካብ ተገለጥ ብሎ እዚያ አዘዘው። ኤልያስም ወደ አካብ ሄደ። አካብም ኤልያስን ባየው ጊዜ እስራኤል የምትገለባብጣቸው አንተ ነህን አለው። ኤልያስም ፈጣሪያችሁ እግዚአብሔር የተዋችሁ ሂዳችሁ ጣዖት ያመለካችሁ እናንተ የአባት ወገኖች ናችሁ እንጂ እኔስ እስራኤልን አልገለባበጥኳቸውም አለው። አሁንም ወደ እስራኤል ከእኔ ዘንድ ወደ ቀርሜሎስ ተራራ ሰብስባቸው 450 የሚሆኑ ነቢያት ሐሰት ከኤልዛቤል ማዕድ የሚመገቡት 400 የሚሆኑ በዛፍ መስገድ የተሾሙ ነቢያት ሐሰትን ሰብስባቸው አለው። አካብም ወደ እስራኤል ሁሉ ልኮ ሁሉንም ቀርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱም አምልኩ፣ ቤል አምላክ ከሆነ እርሱን ተከተሉ፣ እስከ መቼ ድረስ በሁለት ስህተታችሁ ትጠራጠራላችሁ አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖት ነቢያቱ 450 በዛፉ መስገድ የተሾሙ ነው 400 ናቸው። 2 ወይፈኖቹን ይስጡን፣ እነርሳቸው አንዱ መርጠው አርደው በየብልቱ አወራርደው በእንጨቱ ላይ ይከምሩ፣ እሳት ግን አያንድዱ። እኔም 2ኛ ወይፈን አርዳለሁ፣ እሳትም አላነድም። እነርሱም የጣዖቶች ስም ይጥሩ፣ እኔም የፈጣሪ እግዚአብሔር ስም እጠራለሁ። ከእነርሱ እሳት ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱ። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድሙ መስዋዕትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መስዋዕቱን ባቀረበ ጊዜ ከእግዚአብሔር የታዛ እሳት ከሰማይ ወርዳ መስዋዕቱን እንጨቱንም በጎድጓድ ያለውን ውሃም ታቃጥላ መሬቱን ላሰችው። ኤልያስ ሕዝቡን እንዲህ አላቸው፣ ጣዖት የሚያገለግሉ ነቢያት ያዘዋቸው፣ እነርሱም የሚያመልጣቸው አይኖር አላቸው። ሕዝቡም ይህ ነቢያት ሐሰት ያዙ። ኤልያስም ቂሶን ወደሚባል ወንዝ አውርዶ እየወጋ ጣላቸው። ከዚያ በኋላ ዝናብ ዘነበላቸው፣ ደስ ብሏቸው ምስጉን እግዚአብሔርን አመሰገኑ። አካብብ ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶችም በጦር ወግቶ እንደገደላቸው ነገራት። ባልኖሮባት አንተ ኤልያስ
ኖርህባት። አንተ ባትኖርባት እኔ ኤልዛቤል ኑሬባት። ነገር ይህን ጊዜ ሰውነትን ከነሳችሁ እንደ አንዱ ሰውነት ከባል አድርጋት ያዘችው። ጥላ አማልክቶች እንዲህ ይጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ። አቤቱ ነቢያቶችን ገደሉ፣ መሰዊያዎችንም አፈረሱ። እኔ ብቻዬን ቀርቻለሁ። ነፍሴን ሊገድሏት ይሿታል። እግዚአብሔር ለጣዖት ያልሰገዱ ለእኔ 7,000 ሰዎች አስቀርቻለሁና አትፍራ። ያንተም ነፍስ ማንም ሊወስዳት የሚችል የለም። ነገር ግን በስጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍ ተኛ። ከዚያ በሽታ አድን ሞት እንደሆነ ወደ አቃሮን ጣዖት ወደ ሕዝቡ ካህን ሂድ ጠይቁልኝ ብሎ መልእክተኞችን ላከው። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞችን በዚያ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ነገሩት አላቸው። ንጉሥ ኤልያስም እንደሆነ አውቆ ይጠሩት ዘንድ 50 ወታደሮች ጋር የ50 አለቃውን ላከ። ሂደውም በተራራ ራስ ተቀምጦ አገኙት። አለቃውም ነቢዩ እግዚአብሔር ንጉሥ ሆይ ንጉሥ ይጠራል፣ ፈጥነው ውረድና ና አለው። ኤልያስም የእግዚአብሔር ነቢይ ከሆነ ከሰዓት ከሰማይ ወርዳ አንተና ወገኖችን ታቃጥላቸው አለው። እሳትም ወርዳ እርሱንና 50ውን ወታደሮች አቃጠለቻቸው። ንጉሡም ዳግመኛ ካለቃ ጋር 50 ሰዎች ወደ እነርሱ ላከ። አለቃቸው እግዚአብሔር ነቢይ ንጉሥ ይጠራልና ፈጥነ ውረድ አለው። ኤልያስ እኔ እግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥል፣ ከአንተ ጋር ያሉትንም 50ውን አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚያ በኋላ ንጉሥ ሶስተኛ የ50 አለቃ ላከ። እነርሱ ግን ወደ ነቢዩ ኤልያስ ፍትትና መጥተው ሰገደለት። እግዚአብሔር ነቢይ ተገዛሁልህ፣ ሰውነቴ በፊት ትንበርከክ፣ የእነዚህ ባሮችን ሰውነት ትክበር አለ። ኤልያስም ተነስቶ ወረደ፣ ከእርሳቸው ጋር ወደ ንጉሥ ሄደ። ንጉሡም እንዲህ ብሎ ተናገረ። እግዚአብሔር እንዲህ አለ፣ ቃል ከጣዖታት ትጠይቅ ዘንድ የእስራኤል ፈጣሪ የለም። ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክህ? ነገሩ እንዲህ አይደለም፣ በዚያ ሞት ትሞታለህ እንጂ ከተኛበት ምኝት አትነሳም አለው። ወዲያውንም ሞተ። ከዚያ በኋላ እግዚአብሔር ኤልያስን ወደ ሰማይ በሚወጣበት ጊዜ ኤልሳዕና ኤልያስ ከገልጌላ ተነስተው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅሎ ዮርዳኖስ ውሃ መታ። ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ። ወጥተው በምድረ በዳ ቆሙ። ኤልያስ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ያደርብኝ አለ። ኤልያስም ኤልሳዕን ድንቅ ነገር ለመንህ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ሳድርግ ብቻዬን ይሆንልህ፣ ባታይ ግን አይሆንልህም አለው። በዚያን ጊዜ የእሳት ሰረገላና የእሳት ፈረሶች መጣ። ወደ መላካቸው ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንዲህ በንጹሕታና በጥልቅ ነፋስ ወደ ሰማይ አረገ። ኤልያስም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚያ በኋላ ዳግመኛ አላየውም። ልብሶቹን ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልያስ ራስ ላይ ወረደ። ኤልያስ ሀብት መንፈስ ቅዱስም በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሰራውን ታምራት ኤልሳዕ እጥፍ አድርጎ ሰራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር በመጣ ዘንድ አለው። ሐሳዊ መሲህ ይቃወሙታል፣ እነርሱም ይገለዋቸዋል። በድናቸውም በአደባባይ ተጥሎ 3 ዓመት 3 ሌሊት 3 መዓልት 3 ሌሊት ይቆያል። ከዚያ በኋላ ይነሳል፣ የሙታን ትንሣኤ ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ ነበረ፣ በኋላም የሚገለጽ ነው። በብሉይ ዘመንም ይኑረው በበረሃ ውስጥ ነበረ። ለእግዚአብሔር ምስጋና፣ እኛንም በዚህ በነቢዩ ኤልያስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳስ አባ አውክያኖስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 8ኛ ነው። የአባት የክብር ባለቤት ጌታ ክርስቶስ ካረገ በኋላ በ150 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡም እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎችንም አረማውያንና ካሪያን እግዚአብሔር ወደ ማወቅ መለሳቸው። ክርስትና ጥምቀትን ባጠመቃቸው፣ በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞም ተበጓዝ እግዚአብሔርን አገልግሎ በፍቅር በአንድነት አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህ ቅዱስ የአባቱ ስም ኤስድሮስ ይባላል። እሱም ከአንጾኪያ ሀገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችም ወልዷል።
እነርሱም በባሲሊዮስ፣ ጎርጎሪዎስ፣ ጴጥሮስ፣ ኬሪዮን፣ መርኪዮን ናቸው። ሁለቱም ከፍጹማነት የደረሱ ቅዱሳን ናቸው። በዚህ በከበረ ባሲሊዮስ ላይ መንፈስ ቅዱስ መልቶበት በሁሉም ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔር በእጆቹ ብዙ ድንቆች ታምራትን አደረገ። በገድሉ መጽሐፍ እንደተጻፈ ከእርሳቸው ሰባቱ ሕሊናቸው አንደኛው የብስጥንያ ኤጲስቆጶስ ወንድሙ የጴጥሮስ ዜና ነው። እርሱ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬ ወደ ቅዱስ ባሲሊዮስ በደረሰ ጊዜ ከሚስቱ ጋር ያለው ሚስጥር ግና ገድሉን እነርሱ ንጹሕ ደናግል እንደሆኑ ለሕዝቡ ገለጠላቸው። እግዚአብሔር መልአክ በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያን ጊዜ በቅዱስ ጴጥሮስ ላይና በከበረ ሚስቱ ላይ እግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡም አዩ፣ እጅግም አደነቁ። የክብር ባለጌታ ኢየሱስ ክርስቶስም አመሰገኑት። በደላቸውን ይቅር ይላቸው ዘንዳ ከእግሩ በታች ወድቀው ጴጥሮስ ለመኑት። ሁለተኛም ታምር ሃይማኖት ለዋጮች መናፍቃን በግፍ ስለወሰዷት ቤተ ክርስቲያን በርዋን መክፈት እንዳልተቻላቸው ቅዱስ ባሲሊዮስ በጸሎቱ ዘግቷትና ከዚያ በኋላ ሃይማኖታቸው ለቀና መምናን ተከፍታላቸው ገቡ። ሶስተኛም የቅዱስ ኤፍሬም ዜናው ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ ቄሳርያ ሊቀ ጳጳስ ባሲሊዮስ ነው የሚል ቃል ሰማ። ቅዱስ ኤፍሬም ወደ ቄሳርያ በደረሰ ጊዜ የቅዱስ ባሲሊዮስን ደግነቱና ትሩፋቱን አየ። ከእርሱም ዲቁና ደግሞ ቅስና ተሾመ። ቅዱስ ኤፍሬም ላይ ቅዱስ ባሲሊዮስ ጸልዮ በዮናንያን ቋንቋ እንዲናገረው አደረገ። አራተኛ ተአምር ስለ ስራው ሁሉ የሚቆጥር ጠንቋይ ከቶ ባቆጣጥሮ የማይሳሳት ቅዱስ ባሲሊዮስ በታመመ ጊዜ ይሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋይ ማታ ነፍስ ከስጋ ተለይታ ትለያለች አለው። የከበረ ባሲሊዮስም እስከ ጠዋት ካልሞትኩ ክርስቲያን ትሆናለህ አለው። ጠንቋዩም አዎን አለው። የከበረ ባሲሊዮስም የክብር ባለቤት ጌታ ኢየሱስ ክርስቶስ ለመነውና በዕድሜ ላይ 3 ቀኖችን ጨመረለት። ያም ጠንቋይ ያመነ ከቤተሰቦቹም ጋር ተጠምቆ ክርስቲያኑ። አምስተኛ ታምር ክርስትናውን ክደትም ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባሲሊዮስ በዋሻ ውስጥ ባህር ያዘ፣ ዘጋበት። የክደቱም ደብዳቤ ሰይጣን እስከመለሰለት ድረስ ስለ እርሱ ወደ እግዚአብሔር ለመነ። ያንም ባሪያ አዳነው። ስድስተኛ ታምር ድንግል ስለሆነ ቄስ ዜና። እርሱም ሚስቱም ከነርሳቸው በቁስል ደዌ የታመመ አለ። የከበረ ባሲሊዮስ እንዳወቀባቸው በዚያ ሌሊትም ከታመመ ዘንድ እንደተኛ ስለ እነርሱ እግዚአብሔር እንደለመነው ከደዌ አዳነው። ሰባተኛ ታምር ስለ አንዲት የከበረች ሴት ዜና። እርሷም ኃጢአቷን ሁሉ ጽፋ በክርታስ አሽጋ ኃጢአቷን ሁሉ እስከሚደመሰስ እንዲጸልላት ቅዱስ ባሲሊዮስን ለመነችው። አንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለይላት። ወደ ቅዱስ ኤፍሬም እንድትሄድና አዘዛት። ቅዱስ ኤፍሬም ወደ ቅዱስ ባሲሊዮስ ሳይሞት ፈጥነሽ ተመለሰች፣ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እሱ ነው ብሎ ነገራት። በተመለሰች ጊዜ ሙቶ ባልጋ ተሸክመው ወደሚቀብሩበት ሲወስዱ አገኘችው። መሪር ለቅሶም አልቅሳ ያንን ክርታስ ካስከሬኑ ላይ ጣለችው። በደሏ ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ተአምር አይተው እጅግ አደነቁ። ለሚፈሩት ይህን ታላቅ ጸጋ የሚሰጥ እግዚአብሔርን አመሰገኑ። የከበረ ባሲሊዮስ በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆች ተአምራቱ አድርጓል። ብዙዎችም ተግሳጾችና ድርሳናቱን ለመነኩሳት ትምህርት ደርሷል። ከብሉይና ከአዲሳት አምላካውያን የሆኑ ብዙ መጻሕፍትን ተርጉሟል። ስርዓቶችም ሰራ። እነርሱም በሁሉ ቦታ ይገኛሉ። ከዚያ በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔር ምስጋናውን እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በበረሃ 60 ዘመናት የኖረ አባ ሙሴ ያረፈ። እርሱም የቅዱስ ልቦና ከማየቱ የተነሳ አደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ጥር 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ባለ ግዝረቱ ለክርስቶስ ቅዱስ ኤልያስ ነቢይ፣ ቅዱስ ኖህ ጻድቅ፣ ታላቁ ቅዱስ ባሲሊዮስ ዘቂሳርያ፣ አባ ሙሴ ገዳማዊ፣ አባ ኦክርያኖስ ናቸው። እንዲሁም ወርኃዊ በዓላት ቅድስት ደብረ ቁስቋም አባታችን አዳም፣ እናታችን ሔዋን፣ ቅዱስ ዮሴፍ አረጋዊ፣ ቅዱስ ሶሎሜ፣ አባ አርከ ሱሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል
ለሁል ጊዜ የሚያገለግሉን ኃይላፍ ምላት እያሳሰበ ችግር የማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።